አይ ወንድሜ ተዘረጋ አይ ተዘረጋ ይዲያማት ሰውዬ እንደዚህ ሲዘረጋ ረጅም ነው እንዴ? በቃችሁ አታልቅሱ። በቃ እንግዲህ የሰው ዞሮ ከቤት ኖሮ ከመሬት ነው የሚባለው። የሁላችንም የዘላለም ቤት 2 በ2 ናት። በካሬ ስንት ማለት ነው? ባሻ ድረስ። አይዟችሁ አደንግጡ። የተሳሳተ መረጃ እንዳያወራ ብዬ ነው። ምንስ ባወራ አንተ እንደሆነ ሞታል። ብሞትስ በቤት ቀልድ የለም። ቤት ማለት እኮ የዘላለም ቅርስ ነው። እንዴት ነው ፎቶዬ? የሞትኩ መስላለሁ? አንደኛ ነው። ይኸውልህ ቆንጆ ፎቶ አንሳ፣ ቀበሬ እንዳታበላሽ። ጀለስ ምንም እንዳታስብ። አንተ ብቻ በሰላም አራይፒ። ስራውኛ ነው ተከፍሎናል። ስማ፣ አሁንም ማውራት ዋና ሞቲቬሽን ነች። ለታሪክ ይቀመጥ። ቅረጸኝ። ዛሬ ቀን ነው። ታዛዥ ነኝ። ቀጥል። በህይወት እያላችሁ ቤታችሁ 2 በ2 እንዲሆን አትፍቀዱ። 80 በ80 ቢሆን እኛ እምቢ ብለን ነው። ብሩ ከየት ይመጣል? እሱን እኮ ነው ምለው። በተመጣጣኝ ዋጋና በጊዜ በማስረከብ የአመቱ የዋንጫ ተሸላሚ ቅንጡ ቤቶችን ለሽያጭ አውጥቷል። ብሮ ከመሞት በፊት ሎኬሽኑን ወየ በለኛ። ፒያሳ፣ አያት፣ ተክለ ሃይማኖት እንዲሁም ጋርመንት ለተወሰነ ጊዜ የሚቆይ 40% ለሚከፍል ይሄ ተጨማሪ ክፍያና ወለድ የለም። ትቆያለህ ወይስ እንሸኝ? ይሄን መረጃ ሳልሰጣችሁ ባል ትውልድ ይቅር አይለኝ። በሉ መልካም ጊዜ ይሁንላችሁ ወደኔ እስክትመጡ። አንድ የረሳሁት ምን ብያለሁ? ቤት ዋና ነገር ነው። በገዛ ምላሴ ቀባሪ ልጣ። እስኪ ፈገግ። በእነዚህ ስልኮች ይደውሉ። ሂሳቤ ማን ጋር ነው? የኔ ቆንጆ ፍቅርሽ እንደ ሻማ ልብን አቅልጦት ብልተጋደር አንተ እንዳታረጥበኝ በእናትህ። ማን ነው እግረን? የኔ ፍቅር ተቅማጥ ነሽ እንዴ? ለማለት ፈልገህ ነው? እንደምታስብ እኮ አይደለም። ፍቅርሽን መቆጣጠር ስላቃተ እንደዛ ነው እንዴ? ፍቅርሽ መኪና እንዳየ ውሻ ያቅበዘበዘኝ ነው። እኔ ማር አቤት ቢሩ አባቱ ነው። ምን አባቱ ነው እዚህ ጋር የምትሰራው? አንተ እስስትን ምንድነው እዚህ ግንብ ላይ ምን ትሰራለህ? አላበዛችሁ እንደናንተ ምንድነው የምናበዛው? አንተ ቀንታ ሽማግሌ ልጅቷ ቆመባት ይቅር እንደ ማን ነው ቆማት ይቅር እንደ ልጅቷ ቆማት ይቅር። ችግር ጭንቅላት ላይ ቁም፣ አንጀቴ ላይ ብረት ይቁም። ስማ ልጄ ማለት ነው ለጥሎሽ ገመችስ የሚሰጥ ቢጠፋ እንኳን ብትስ የሚሰጥ ሰው ካልሆነ በስተቀር እንዳንተ አይነት ብስብስ ወይ በረጥም አትበልብና ምን ያወር ሰው ደግሞ አበዙት። እንዴት ሴትሽ ይዘው ወንዶች ሰፈር ውስጥ አምጣ ማለት ተገቢ ነው? የኔ ልጅ ነው ውሻ ወይስ ያንተ ጓደኛ ነው ውሻ? ስማ እንደ ጥጥ እንደዚህ ካላስፈተልኳችሁ የነበሩ ሰሙ አፈር በላ። ቤት ውስጥ አስቀምጬ የምቀልበው ውሻ ሳይሆን አንበሳ ነው። እሱን አምጥቼ እዚህ ጋር እንደዚህ እናንተ እንደ ካልሲ ካላስገለበጥኳችሁ የነበሩ ሰሙ አፈር ድም በላለሁ። አንተ ያምጣ አንተ ደግሞ ሆነ ነው ውሻ። አንተ ደግሞ ፋራነን በቅና የነገርኩት ነው። ተቀንቀን ይሞታል ሲከበ ወንት ልጅ ቆረጣ ሲባል ሎተሪ ብቻ ይመስለኝ ነበር። አመሌ ደህና ናቸው ወይ? እኔ ደህና ነኝ። ስሙ ዛሬ አንድ ነገር ለማስጠንቀቅ ነው የመጣሁት። ወንድ ልጅ
ድሃ ከሆነ የድህነቱ ምንጭ ገንዘብ ማጣቱ እንደሆነ ስለሚገባው ስራ ይጀምራል፣ ገንዘብ የሚያገኝበትን። በተቃራኒው ሴት ልጅ ድሃ እንደሆነች ከታወቃት የድህነቷ ምንጭ ፍቅረኛዋ እንደሆነ ተሰምቷት ፍቅረኛዋን ጥላ ትሄዳለች። አንቺ ጥናዣም የሞከረ እኮ ነው፣ የሞከርን እኮ ነው። እሺ ጉተማ አንዴ ተመቶ ብሎ በዛው ቀራ ያልጅ እኔ ምን ላድርግ? ልጁ ድንጋይ ነው፣ ምንም አይሰማ። እንደሱ ማንም ይሄን ሰፈር ያስደፍረኝ ነው። ልክ ነህ። እኔ አሁን ጃክ ምን ይሞክራል? ማነው? ምንድን ነው? ማነሽ? ማነው? እዛ ትልቅ ውድድር እየጠበቀ አንተ ስተጋግማ ባክታኝ። በዚህ ወቅት ምክንያት ምን አለው ተብላለህ ታውቃለህ? የትላንትና ውጥቀት የዛሬ መሰናክል ሊሆን አይገባም። ትላንት ታሪክ ነው፣ ዛሬ ደግሞ ስጦታ ነው፣ ነገ ደግሞ አይታወቅም፣ ምስጢር ነው። አንተ ተሸናፊ አይደለም። ያንተ መዳረሻ ተራራው ጫፍ ላይ ነው። ተራራው ስም የለው ብቻ ተራራ ነው። መገናኘት ያለብን ጫፍ ላይ ነው። I got 100 on my dash, got 200 in my trunk. Name in the grab bags, put my Bible in the trunk. Like a rocket on the top of my binocular. How can I make 'em popular? Papa when I want, see I'm living with anxiety. Ducking that sobriety, fucking up the system, I ain't fucking with society. Justice ain't free, that's what justice ain't me. So I justify his name on the obituary. Why you wanna see a good man with a broken heart? Once upon a time I used to go to church and talk to God. ተማመን ባለው ጊዜ የለንም። በአንድ ዙር ዘርረ ጨርሰው። በምታምነው አምላክ ጸልይ፣ በተረፈ እግዚአብሔር ይከተልህ። ግባ። Why would I have a trip on my spot when I earned it? Y'all lacking discernment. They probably gon' talk about tonight at the next sermon. Difference is you do it on purpose, and me I do it for a purpose. Just know as long as I'm up, that it's never your turn in. Look, they must have forgot that I'm my daddy's son. And if I'm after them, they have to run. Okay, you had to run. Difference is we the ones that run it. Discipline is the difference between who got it and who won it. They rather count me out than count me in. አንተማን ምንም ገፋት ነው። በልብ ጸልይ፣ እየጸለይክ ስላልሆነ ነው። ቀላል ነው። እንኳን እና ተራራት ይመታል። አንተ ወንድ ድንጋይ ሁለት ነው ይሻላል። I got 100 on my dash, got 200 in my trunk. Name in the grab bags, put my Bible in the trunk. Like a rocket on the top of my binocular trunk. How can I make 'em popular? Papa when I want, see I'm living with anxiety. Ducking that sobriety, fucking up the system, I ain't fucking with society. Justice ain't free, that's what justice ain't. ለምን ሰው ነገር ማሰሙት? ያን በታችን ማጥማችን የሚፈቅደው ቤት ነው። ይሄን ቤት አሳየነ አበራሽ ቤት ከመገቡማ ጎዳና ብትወጡ ይሻላችኋል። ወንድም ይኸውልህ፣ አበራሽ ቤት አይደለም። ለምን ሰው ላይሆንበት ስታ እና ከፍለን ብቻ መኖር ነው የምንፈልገው። ሴትዮዋ ቤት የገባ አንድ ሰው በሰላም ይወጣ የለም። ሰውዬ እኔ የለሁበትም። አንተ ኮሚሽን አውጣ ነው የምፈልገው። ምንድን ነው ብሩ ጥንቅቅ ብሎ ይቅርብኝ ወንድሞቼ። እኔ በእናትህ ነው ፈልጋችሁ በትርካና በታሳን ምንድን ነው በቃ አንተ ብሪና አይደለም የምፈልገው እና እንሞት ሰማይ ቤትም ቢሆን እንከፍላለን። ራሳችሁ ኃላፊነት ትወስዳላችሁ። እኔ የለሁበትም። ይኸው መልካም ሲሆን አረባሽ እንዴት ነሽ? ደህና ነሽ? ግን ያበላሽ እኔ ደህና ነኝ። እናንተ ግን እነማን ናችሁ? መፈልጋችሁ ነው? መከራዬ ቤት ፈልጋለሁ። ያስጨናቂ ቤት? ያስጭየን ቤት ነው? ኧረ እኛ የሚያስጨንቅ አይደለም፣ ቤት ብቻ ነው የፈለግነው። እንዴ ታዲያ ነው
ሚጥሚጣ እያፈላው ነው ትጠጣላችሁ። እንጀራ ምን እንትን እናፈላለን እንሰራለን። ኑ አረባሽኛ ምከራይ ብቻ ነው የምንፈልገው። ሚጥሚጣና አንጠጣ። አረ እንጀራማ አንጠጣምኛ አረባ እና ኑ ታዲያ። አረ አንመጣም አረባ እንዴ ኑ አልኩ እኮ። አይ በስልክ ከዞነን በትማታችን እንዴ ኑ አይደል ብለው። አረ አረባሽ አንመጣም። ኑ አስጨናቂ መንገድ ነው። አራበሪ የምንም አናውቅም። ዳብሪ ወሽኛ ምን አብራችሁ አትካው ከዲግራስ ማን ገደለው? መግስ ገደለው። መግስ ገደለው። ካበራሽ አላቆም ጭናቂ መንገድ እንደምን አደራችሁ ተማሪዎች። የሂሳብ መምህራችሁ ትላንት በደረሰባቸው የመኪና መገልበጥ አደጋ ሆስፒታል እንደገቡ ታስታውሳላችሁ። ነገር ግን ዛሬ ረፋዱ ላይ በሕክምና ሲረዱ ቆይተው ሞቱ። በሕክምና ሲረዱ ቆይተው ከ83 ሰዎች 82ቱ አልቀው እሳቸው ብቻ ተርፈው እዚህ ይገኛሉ። ጸሎታችሁ አትርፎኛል። አንጸልይንም። ለማንኛውም ከሞት የተረፍኩበትን ቀን በማስመልከት ከ30ው ሚያዝ ኤክስን ፈልጉ አሁኑን።